በዘመናችን አንድ የሚያሳዝን ታሪክ ይህ ነው። አንድ አባት ሰዎችን ለግብዣ ቤቱ እንግድነት ይጠራል። ቤት እነሱን አስቀምጦ ውስጥ ሳሎን ውጭ ወጥቶ በቢላ በግሊያርድ አርዶ ወደ ቤት ያስገባል። ቢላውን ውጭ ጥሎት ገብቷል። 3 ልጆች አሉት። ማከለኛው ልጅ ታላቁ ልጅ አስጎነበሰና አባቱ በቢላው በግ እንዳረደው ለማረድ እንደ ቀልድ ሲሞክር ሳያስበው ወንድሙን እንደ በግ ያርደዋል። እዛው ላይ ተንፈራፍሮ ሞተ። ደንግጦ ሩጦ ሄዶ ለእናቱ ሲነግራት እናቱ ደግሞ የመጨረሻው ልጅ እያጠበችው ነበር ብዙ ውሃ ውስጥ። ደንግጣ ጥላው ስትወጣ ይሄ ልጅ እዛው ውሃ ውስጥ ሰምጦ ሞተ። ሩጣ ይሄኛውን ትልቁ ስታባረው መንገድ ላይ መኪና ተቀበለው አስፋልት ዳር ላይ 3 ልጆቿ ባንዴ ሳይታሰብ ደንግጣ መጣ ለባሏ ይሄን ዜና ነገረችውና እሷን ፌንቱን ወድቃ ሞተች። 4 ቤተሰቡ ባንዴ እንግዶቹስ ተቀምጠዋል። ተነገጡ። ይህ ሰው ማለት ኢና ሊላህ ወኢና ኢለይሂ ራጂዑን ከአላህ ምንዳቸውን ተጠብቃሉ። ሶበር ወዲያው ሱብሃንአላህ። አንዳንዱ አይነት ኢማን ያለው ሰው አለ። ከዛም እነዚህ ሰዎች ተገረሙና እንግዶች በልንግዳ ከኛ ልጆች ውስጥ እንስጥህና ልጆቻችን አግባልን አሉ። ሁሉም የኔ ልጅ አግባ ያንደኛው ልጅ አገባ። ምን ይላል ሙአሪኹ አን ለሁ الان 13 ወለድ ከዛች ልጅ 13 ልጅ አላህ ሰጥቶታል ይላል። ሹፍ 3 ልጆቹ ባለቤቱን አጣ። ሶበረ አላህ ኸይር ምን እንዳተካው። ስለዚህ